ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ዳኒ ፈርጦች ነን። እንግዲህ ዳኒ ፈርጥ ከዚህ በፊት በሌላ ቻናል የተለያዩ ቪዲዮዎችን ስንለቅ የፈርጥ ልብሶችን፣ የተለያዩ የሽመና ጽድት ያሉ የሚያማምሩ ልብሶችን ስንሰራ ቆይተናል። ደንበኞቻችን ለዚህ ምስክር ናቸው ማለት ነው። አሁን ደግሞ በራሳችን ቻናል ቆንጆ ቆንጆ ልብሶችን ልናሳያችሁ፣ አዳዲስ ነገሮችን ስለ ጥበብ ማታውቋቸውን ነገሮች ልናሳውቃችሁ፣ ልናስተምራችሁ መጠናል ማለት ነው። እንግዲህ እንደምታውቁን ዳኒ ፈርጥ አዲስ ቻናል ከፈትን እንጂ ከዚህ በፊት ላለፉት 5 ዓመታት ደንበኞቻችን ስናገለግል የቆየን መሆኑ ይታወቃል። አሁን ደግሞ አዲስ ቻናል መክፈታችንን ምክንያት በማድረግ ልዩ ስጦታ አዘጋጅተንላቸዋል ማለት ነው። በቪዲዮ መጨረሻ የምናሳያቸው ይሆናል። እሺ ወደ መጀመሪያው ልብስ እንሄድ። ይህን የመሰለ ፐርፕል በጣም የሚያምር ሰፋ ያለ ጥለት ቆንጆ አድርገን ይዘንላችሁ መጠናል ማለት ነው። በስራችን እንግዲህ አንታማም፣ ከዚህ በፊትም ስንሰራው የነበረ ነው። እንግዲህ ይሄ ጥለት የሽመና ልብስ ነው። የሽመና ልብስ ሆኖ ደግሞ ሙሉ በሙሉ ከታች ፈርጥ የገባበት ጥቅጥቅ ብሎ የተሰራ በጣም የሚያምር ጽድት ያለ ልብስ ነው። እንደምታዩት ሲለበስ ሻይን ያደርጋል፣ የሚያምር ነው። በሁለት አይን መነን ጽድት ብሎ የተሰራ ከወገብ በላይ አሰራሩ ደግሞ ሸፒ ሆኖ ጀርባ ጥቅጥቅ በዚፕ ሆኖ ጽድት ብሎ የተሰራ ልብስ ነው። እንግዲህ የደንበኛችን ምርጫ ስለሆነ አንገት ቪና ፊት ለፊት ደግሞ ደረት ላይ መስቀል እንዲሆን ስለተፈለገ መስቀል አድርገናል። እጁን በመነን አድርገን ቆንጆ አድርገን ሰርተነዋል ማለት ነው። ጥልፉ ከወገብ በታች ጋር አንድ አይነትና ተመሳሳይ ሆኖ የተሰራ ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ ተሰርቶ አልቆለት 22 ሺህ ብር ድረስ ይሰራል። ወደሚቀጥለው ልብስ እንሄድ። ደግሞ ይሄ ልብስ እንግዲህ ገና እየመጣ ነው። ገናን አስመልክቶ የታዘዘ ቀይ የሆነ በጣም የሚያምር ቆንጆ የተደረገ ልብስ ነው። በጣም የሚያምር ጽድት ብሎ የተሰራ የጥልፍ ልብስ ነው ማለት ነው የምናየው። ይሄ ልብስ እንግዲህ ሙሉ በሙሉ በጥልፍ የተሰራ ነው። ፈርጦች ገብተውበታል። የሚያምር ከለር ሆኖ የገባ ነው። 3 አይነት ከለር የቀይ ከለሮች ገብተውበታል። ከዛ ደግሞ ክሬም ከለር የሆነ በጣም የሚያምር አብሮ የሚሄድ የሚያማምሩ ከለሮች የገቡበት ሲንቀሳቀስ ሻይን የሚያደርግ ሙሉ በሙሉ ፈርጥ የተደረገበት የሚያምር ሆኖ የተሰራ ልብስ ነው ማለት ነው። ከወገብ የመነኑ አሰራር ደግሞ በ3 አይን መነን ነው። ምንጊዜም እንደምንናገረው መነን 3 አይን መሆንን አለበት የጥልፍ ልብስ ሲሰራ ማለት ነው። ከወገብ በላይ አሰራሩን ስናይ ደግሞ ሙሉ ጥልፍ ተደርጎ ከጀርባም ከፊትም ጽድት ብሎ የተሰራ ልብስ ነው ማለት ነው። ይሄ እንግዲህ በፍላወር የደንበኛችን ምርጫ ስለሆነ በፍላወር ተደርጎ የተሰራ ነው። ደንበኞቻችን ከፈለጋችሁ መስቀል መሆን ይችላል። የዲዛይን ምርጫ እንደናንተ ነው የሚሆነው። እጁ ላይም እንደምታዩት በሚያምር ሁኔታ ጥልፍ ሳይበዛበት ጽድት ብሎ የተሰራ ነው። ትከሻው ላይ እጅ በቅጥል ሆኖ የተሰራ መነኑ ደግሞ ሰውነት የማያሳይ ደብል ሆኖ የተሰራ የሚያምር ልብስ ነው ማለት ነው። ይሄን ልብስ እንግዲህ እንደዚህ ጥንቅቅ ብሎ ተሰርቶ በማንኛውም አይነት ከለር ተቀይሮ ቆንጆ ሆኖ ተሰርቶ 42 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ አሁንም ቀይ ልብስ ነው የምናገኘው። ይሄ ልብስ ደግሞ የሽመና ልብስ በጣም የሚያምር ጽድት ብሎ የተሰራ ሰፋ ያለ ጥለት ነው ማለት ነው። እንደምታዩት ቆንጆ ሆኖ የተሰራ የራሱ ቀይ ብልጭልጭ የገባበት ከዛ ደግሞ ቬጅ ከለር ከጎልደን ጋር ሚክስ ተደርጎ የተሰራ በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ፈርጥ ሳይደረግበት ራሱ ሻይን የሚያደርግ በጣም የሚያምር ልብስ ነው። በሁለት አይን መነን ነው የተሸመነው። ዲዛይኑ በጣም የሚያምረው አርቡ ሲገጣጠም ሰው ላይ ሲለበስ ደግሞ በጣም የሚያምር ልብስ ነው ማለት ነው። በሁለት አይን መነን ጽድት ብሎ ከወገብ በላይ አሰራሩ ደግሞ በሹራብ ስራ ሆኖ ቀበቶ እዛው ላይ የተያያዘ ሰፋ ያለ ጥልፍ ነው ማለት ነው። ጀርባው ጥቅጥቅ ነው የሚሆነው ላስቲክ ማለት ነው። ከወገብ በላይ አሰራሩ ወደ ከፍ ስንል ደግሞ እዚህ ጋር ዝርግፍ ስራ የሚባል ነው። ሰፋ ያለ ለቀቅ ያለ ልብስ ነው። በጣም ነው የሚያምረው። እንደምታዩት አንገቱ ቪ ነው። ጥልፉ ደግሞ እንደሚታየው ፈርጥም ገብቶበታል አልፎ አልፎ ጽድት ብሎ የተሰራ የሚያምር ልብስ ነው። እንግዲህ ይሄ ልብስ በማንኛውም አይነት አሰራር ቆንጆ ሆኖ ተሰርቶ አልቆለት 25 ሺህ ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄዳለን። ይህን ልብስ ስናይ ደግሞ እንግዲህ የሽመና ልብስ ጥቁር የበዛበት የሚያምር ሻይንም ያለው ጎልደን ሲልቨር ሚክስ ተደርጎ ሻይን ያለው ራሱን የቻለ ልብስ ነው ማለት ነው። ጽድት ያለ የሚያምር ልብስ ነው። ከዚህ በፊት በብትና ሳይተነው እናውቃለን። የሚያምር ቆንጆ ሆኖ የተሰራ ልብስ ነው። በሁለት አይን መነን ምትት ተብሎ የተሸመነ የሚያምር ልብስ ነው የምናየው ማለት ነው። ከወገብ በላይ አሰራሩ ደግሞ በሹራብ ስራ ጽድት ብሎ እየተሰራ ነው ማለት ነው። እዚህ ጋር ደግሞ ለየት የሚያደርገው ይሄኛውን በ3 ላስቲክ ቆንጆ ሆኖ የተሰራ ልብስ ነው። 2 ላስቲክ ሲሆን ብዙ ጊዜ ወገብ ውስጥ ስለሚገባ ብዙም ውበት አይኖረውም። 3 ላስቲክ ሲሆን እንደዚህ ሰፋ ሲል ቆንጆ ይሆናል ማለት ነው። ስፌቱም ያምራል። እንደዚህ ሲታይ አንገቱ ኖርማል ሆኖ ክብ ሆኖ የተሰራ ነው። እጅ አጓጉል ሆኖ የሚያምር ሆኖ ተደርጎ የተሰራ ልብስ ነው። እንግዲህ እንደምታዩት ይሄንን ልብስ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም አይነት አንገት አሰራር ከወገብ በላይ በሸፒም ተቀይሮም ቢሆን ቆንጆ ሆኖ ተሰርቶ አልቆለት 24 ሺህ ብር ድረስ ይሰራል። ወደሚቀጥለው ልብስ እንሄድ። ደግሞ ይሄንን ልብስ እናገኛለን። እቺ ልብስ እንግዲህ የጥልፍ ልብስ ነች። ቆንጆ ተደርጋ የተሰራች በጥልፍ ልቅም ተደርጋ ጽድት ብላ የተሰራች ልብስ ነች። ከዚህ በፊት በቀይ ከለር ተሰርቶ የነበረ ቢሆንም አሁን ደግሞ የደንበኛችን ፍላጎት ፒንክ ከለር እንዲገባበት ስለፈለገች ከለሩን ቀይረን እንደዚህ ከፒንክ ጋር የሚሄዱ ከለሮችን ደግሞ አብረን ቆንጆ አድርገን ሰርተነዋል ማለት ነው። ፈርጥ የገባበት የሚያምር በ5 አርብ ቆንጆ ተደርጎ የተሰራ ልብስ ነው። ስፍት ያለ ዘንከት ያለ ልብስ ነው ማለት ነው። ከወገብ በላይ ወራጅ ሆኖ የተሰራ እዚህ ጋር ደግሞ ፍላወር ተደርጎ የተሰራ ነው። እንግዲህ ደንበኞቻችን በእናንተ ምርጫ
መስቀል መደረግ የሚችል የሚያምር ልብስ ነው ማለት ነው። ይሄ ልብስ ከወገብ በላይ በሸፒ ተሰርቷል። በሸፒ ሆኖ አንገቱ ሀ ቅርጽ ያለው ኖርማል ክብ ያልሆነ ሀ ቅርጽ ሆኖ ግን ሽክፍ ያለ የሚያምር የሆነ ልብስ ነው ማለት ነው። እጁን እንደምናየው ደግሞ በመነን ጽድት ብሎ የተሰራ የሚያምር ቆንጆ የሆነ ልብስ ነው ማለት ነው። እቺ ልብስ እንግዲህ እንደዚህ በፈርጥ አምራ ጽድት ብሎ በ5 አርብ ቆንጆ ተደርጎ ተሰርቶ አልቆለት 26 ሺህ ብር ድረስ ይሰራል ማለት ነው። ወደሚቀጥለው ልብስ እንሄዳለን። ወደሚቀጥለው ልብስ እንሄድ ደግሞ ይሄን ልብስ እናገኛለን። ይሄ ልብስ እንግዲህ ሽመና ነው። ሙሉ በሙሉ በሽመና በስፌት ብቻ ያለቀ የሚያምር ጥልፍ ያልተደረገበት ቆንጆ ሆኖ የተሰራ የሽመና ልብስ እናገኛለን ማለት ነው። ይሄ ወደ ፒንክ የሚሄድ ሆኖ ፒች ከለር የሚባል አይነት ነው። ከዛ ደግሞ ሚሊተሪ ከለሮች እዚህ ጋር ገብተዋል። ጎመን ከለር የሚባለው ማለት ነው። ከዛ ወርቃማም ገብቷል። ልብሱ እንደዚህ ሻይን የሚያደርግ ፈርጦች ገብተውበታል። የሚያምር ሆኖ ነው የተሰራው። ወደ ወገብ በላይ አሰራሩ ስንሄድ ደግሞ ሙሉ በሙሉ በልጥፍ በስፌት ያለቀ የሚያምር ሆኖ የተሰራ ነው። እንግዲህ ከወገብ በላይም ከወገብ በታችም ተመሳሳይ ሆኖ በራሱ ጥለት በልጥፍ ተደርጎ የተሰራ ነው። ምንም አይነት ጥልፍ አልገባበትም። ፈርጥ ብቻ ነው የገባው። ከዛ ውጭ በስፌት ያለቀ የሚያምር በአንድ ቀን ጥንቅ ብሎ የሚያልቅ አይነት ልብስ ነው ማለት ነው። ይሄ ልብስ እንግዲህ እንደዚህ ሆኖ በተለጣፊ ራሱን ችሎ ቆንጆ ተደርጎ ተሰርቶ አልቆለት 28 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ ደግሞ እችን ቀጭን ደረጃ ልብስ እናገኛለን ማለት ነው። እንግዲህ እንደዚህ ጥንቅቅ ብላ በጣም የምታምር ተደርጋ የተሰራች ልብስ ነች። ከፊት አጠር ብላ የተሰራች የደረጃ ልብስ ነው። ከጀርባ ደግሞ ኋላው ላይ እንደሚታየው 3 ደረጃ ሆኖ የተሰራ በጣም የሚያምር ቆንጆ የተደረገች ልብስ ናት ማለት ነው። ጥልፉ እንግዲህ ከወገበታችሁ የተወሰደ በጣም የሚያምር ጽድት ያለ ለየት ያለ የከለር አገባብ ያለው በጣም የሚያምር ልብስ ነው። እንግዲህ እንደምናየው ከወገብ በላይ በሸፒ ነው የተሰራው። ሙሉ ጥልፍ ወራጅ ነው የተሰራው። እንግዲህ መስቀሉም ለየት ያለ ለዚህ ልብስ የሚመጥን የሚያምር ተደርጎ የተሰራ ልብስ ነው። እንግዲህ እንደሚታየው በጣም የሚያምር ሲንቀሳቀስ በጣም ሻይን የሚያደርግ ራሱን የቻለ ሬንቦ ፈርጥ የገባበት በጣም የሚያምር ልብስ ነው ማለት ነው። አንገቱን ስናይ ደግሞ 4 ማዕዘን ተደርጎ የሚያምር ተደርጎ የተሰራ ነው። እዚህ ጋር ከወራጆቹ ጎን ላይ ደግሞ መስቀሎችን በራሳችን ፈጠራ ጨምረንበታል ማለት ነው፣ ውበት እንዲኖረው ራሱ ልብሱ ብለን። ከዛ ውጭ የሚያምር 4 ማዕዘን ሆኖ ቆንጆ ተደርጎ የተሰራ ጀርባው ደግሞ ጥቅጥቅ በዚፕ ተደርጎ የሚያምር ሆኖ ልቅም ተደርጎ የተጠለፈ ቀጭን የደረጃ ልብስ ነው ማለት ነው። ደረጃ ልብስ ብዙ ጊዜ አንወድም ለምትሉ ደንበኞቻችን በዚህ መልኩ ሲሰራ ደግሞ በጣም የሚያምር ነው የሚሆነው ማለት ነው። ኦርደር አድርጉን እንላለን። ይሄ ልብስ እንደዚህ ጽድት ብሎ ተሰርቶ አልቆለት 17 ሺህ ብር ድረስ ይሰራል። ወደሚቀጥለው ልብስ ስንሄድ ደግሞ ይሄንን ኦሬንጅ ልብስ እናገኛለን ማለት ነው። ብዙ ላይት የሆነ ኦሬንጅ አይደለም፣ ጎልደን ከለር የገባበት ማፍዘዣ ራሱን የቻለ ያለው ደረጃ የሆነ ልብስ ነው። እንግዲህ እንደሚታየው በጣም የሚያምር ልቅም ብሎ የተሸመነ ጽድት ያለ የሽመና ልብስ ነው ማለት ነው። መነኑ እንደሚታየው ጥቅጥቅ ብሎ የተመታ ጽድት ያለ ነጭ የሆነ መነን ያለው እንደሚታየው ጽድት ያለ ነው። ከወገበታችሁ ላይ አልፎ አልፎ ፈርጦችን አስገብተንበታል። እንግዲህ ብዙ ጊዜ አሁን ኦልሞስት 90% የሚሆኑ ልብሶችን ፈርጥ እያደረግን ነው የምንሰራው። ፈርጥ በጣም ወጣ ያለ አሰራር ስለሆነ የሚያምር ተደርጎ ነው የምንሰራው ማለት ነው። ከወገብ በላይ አሰራሩን ስናይ ይህም ቀደም ሲል እንዳሳየናችሁ በስፌት ያለቀ ምንም አይነት ጥልፍ ያልተጨመረበት እንዲሁ በስፌት ብቻ የተሰራ የሚያምር ተለጣፊ ልብስ ነው ማለት ነው። እንግዲህ ከወገብ በላይ ከወገብ በታች አንድ አይነት ሆኖ የተሰራ በራሱ ተለጣፊ ሆኖ የተሰራ ይሄንን ተለጣፊ ሲሰራ ደግሞ ከወገብ በታችሁ ላይ ምንም የተቀነሰ አርብ የለም። ወገብ በታች 4 አርብ ነው። ይሄ በልዩ ትዕዛዝ 2 አርብ ተሸምኖ ቆንጆ ተደርጎ በስፌት የተሰራ ልቅም ያለ ልብስ ነው። አንገቱን ስናይ ደግሞ 4 ማዕዘን በቪ ጽድት ብላ የተሰራች፣ እጁ ደግሞ እንደሚታየው መካከለኛ ስፋት ያለው ቆንጆ ተደርጎ የተሰፋ የሚያምር ያበሻ ልብስ ነው። እንግዲህ እንደምናየው ይሄ ልብስ እንደዚህ ሆኖ በተለጣፊ ጽድት ብሎ ይሰራልን ካላችሁ እንግዲህ 28 ሺህ ብር ድረስ እንሰራዋለን። ወደሚቀጥለው ልብስ ስንሄድ ደግሞ እችን ልብስ እናገኛለን። ይሄ ልብስ እንግዲህ ወደ ግሪን ከለር የሄደ ሆኖ ላይት ነገር ነው። በጣም ነው የሚያምር። እንደምታዩት ብልጭልጭ ራሱን የቻለ በራሱ ከለር ገብቶበታል። እዚህ ጋር ኦሬንጁ ገብቶበታል ፍዝዝ ብሎ፣ ቀይ ብልጭልጭ አለ ራሱን የቻለ ክሬም ከለሮች ገብተውበታል። ፈርጥ እንግዲህ የማይቀር ነው እያልን ነው። ከዚህ በኋላም ቢሆን እንግዲህ የሚያማምር ፈርጦችን እየተጠቀምን ልብሱን እንደዚህ ጽድት አድርገን እያስዋብን እንገኛለን። ይሄ ልብስ እንግዲህ በሁለት አይን መነን የተሸመነው ቆንጆ ተደርጎ ነው የተሰራው። እዚህ ጋር ጫማ እንዳይዝ ደግሞ ማልበሻን ተጠቅመናል። ቆንጆ ተደርጎ ነው የሚሰራው። ይሄ ማልበሻ ጫማ እንዳይዝ ብቻ ሳይሆን ጥቅሙ ብዙ ጊዜ ልብሶች ከረጅም ጊዜ በኋላ ሲታጠቡ መነን ከተደረገ ማልበሻው አብሮ ይሸበሸባል። ይሄ ግን የልብሱን የጥለቱን ጥንካሬ ወጥሮ የሚይዝልን በጣም የሚያምር የሆነ መሸፈኛ ነው የምንጠቀመው ማለት ነው። ከወገብ በላይ አሰራሩ ደግሞ ሸፒ ሆኖ ተላላፊ ሆኖ የተሰራ ነው። ተላላፊ ሆኖ ደግሞ እዚህ ጋር ቀበቶ እዛው ላይ አብሮ ያለቀለት የሚያምር ቆንጆ ተደርጎ የተሰራ የፈርጥ ልብስ ነው። እንግዲህ ከወገብ በታች ሽመና ሆኖ ከወገብ በላይ ደግሞ በጥልፍ የተሰራ ጽድት ያለ ልብስ ነው። እንደምናየው እንግዲህ ቆንጆ ተደርጎ የተሰራ ልብስ ነው። ጀርባው ላስቲክ በዚፕ ሆኖ የተሰራ የሚያምር ልብስ ነው። ይሄንን ልብስ ቆንጆ አድርገን እንደዚህ ሰርተን 26 ሺህ ብር ድረስ እንሰራዋለን።
እንግዲህ ለዛሬ ይዘንላቸው የቀረብናቸው ልብሶች እነዚህን ይመስሉ ነበር። ቻናሉን አዲስ እንደመሆኑ መጠን ሰብስክራይብ ማድረጋችሁ እንዳትረሱ፣ ምክንያቱም በቀጣይ ቪዲዮ እንድንገናኝ ማለት ነው። እንግዲህ ቪዲዮዎች መግቢያ ላይ ስጦታ እንደምንሰጣችሁ ተናግረን ነበር። ስጦታውን ስንሰጥ ደግሞ መጀመሪያ አንድ ጥያቄ ከተናገርነው መሀል ጥያቄ ይኖረናል። ከዛ ቀጣይ ደግሞ ከሚቀጥለው ሳምንት አንድ ጥያቄ ጨምረን ሁለቱን ጥያቄ ለመለሰ ሰብስክራይብ ላደረገ እና ኮሜንት ለጻፈ ሰው ይህንን ሽልማት እንሰጣለን ማለት ነው። የሽልማቱ እንግዲህ ለጥምቀት የሚሆን በጣም የሚያምር ቆንጆ ሆኖ የተሸመነ የሽመና ልብስ ይሆናል ማለት ነው። ይህንን የመሰለ ልብስ ነው ለስጦታ ያቀረብንላችሁ። እንግዲህ ይህንን ጥያቄ የምንጠይቀውን ጥያቄ መልሳችሁ በቀጣይ ሳምንት ቪዲዮ ከምንለቀው ውስጥም ደግሞ አንድ ጥያቄ አዘጋጅተን ሁለቱን ለመለሰና ሰብስክራይብ አድርጎ ኮሜንቶቹም ታይቶ ለዛ ሰው ሽልማቱ ይሰጣል ማለት ነው። ወደ ጥያቄያችን እንሂድ። እንግዲህ ወደ ጥያቄያችን ስንሄድ መጀመሪያ መግቢያችን ላይ እንደተናገር ነው ዳኒ ፈርጥ ለምን ያክል ዓመት ስራ ላይ ቆይቷል እዚህ ስራ ላይ የሚለውን ጥያቄ እንድትመልሱልን እንፈልጋለን። እናመሰግናለን።